እንደምትመለከቱት ፕሬዚዳንት ትራምፕ ለሁለተኛ ተርም ከተመረጡ በኋላ ለመጀመሪያ ጊዜ እስራኤል ምድር ገብተዋል። ያው እስራኤልም የገቡት በእስራኤልና በሐማስ መካከል የተደረሰውን የሰላም ስምምነት ጦርነት መቆሙን አስመልክቶ ፕሪዝነር ኤክስቼንጅ ወይም ደግሞ የታሰሩና የታገቱ ሰዎች እንዲመለሱ ለማለት እናም ያው እንደምትመለከቱት እስራኤል የፍልስጤም እስረኞችን እየመለሰች ትገኛለች። በተመሳሳይ ደግሞ ሐማስ አግቷቸው የነበሩ ሰዎችንም እየመለሰ ይገኛል። ያው እስራኤል በሐማስ የታገቱባት 20 የሚሆኑ በህይወት ያሉ ሰዎች አሉ። እነሱ ተመልሰው ነገር ግን 28 የሞቱ ሰዎች እነሱ ሬሳ እስካሁን ድረስ ተመልሶ አልተሰጠም ወይም ደግሞ እስራኤል አልተቀበለች። እስራኤል ደግሞ በአሁኑ ሰዓት ላይ 250 የፍልስጤም እስረኞችን ለቃል በተጨማሪ ደግሞ ከ1700 በላይ የሚሆኑ ዲቴኒስ ወይም ደግሞ እነሱ የታገቱትንም እንዲሁ እየለቀቀች እነዚህም የመጀመሪያው ባች ያው ከእስር ቤት እየወጣ ነው። ይሄ በምስሉ ላይ እንደምትመለከቱ እናም ያው አሁን ላይ የወጡ ባሉ መረጃዎች መሰረት የፍልስጤም እስረኞች እስር ቤት ውስጥ በሚኖሩበት ወቅት ላይ ብሩታል ቶርቸር ወይም ደግሞ በከፍተኛ ሁኔታ እየተጨቆኑ ድብደባ እንዲሁም የተለያዩ ነገሮች የደረሱባቸው ነበር። እናም ዘገባው እንደምትመለከቱት ኢሊፕስ ሎት ኦፍ ኳስቸንስ ወይም ደግሞ የተለያዩ ጥያቄዎችን እያስነሳ ነው። ከዛ በተጨማሪ ደግሞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢጅፕት ውስጥ የሚደረገውን ሰሚት ይሳተፋሉ። ይህም ሰሚት ግብጽ ውስጥ የሚደረግ ሲሆን ሻርም ኤል ሼክ የሚባል ሰሚት ሲሆን ወደ በኋላ ዛሬ ማለት ነው ወደ በኋላ አካባቢ የሚደረግ ነው። ፕሬዚዳንት ትራምፕን በዛ ይገኛሉ ተብሎ ይጠበቃል።